መጽሐፍ ቅዱሳችን ግን ነገር እንዴት እንደሚቋጭና እንዴት እንደሚደመደም የሚናገር ወንደርፉል የሆነ መጽሐፍ ነው። ክብር ለጌታ ይሁን። እንደውም እኔ አንድ አስተማሪ በጣም ማረሳው ምክር የመከረኝ ምንድነው፣ መጽሐፍ ቅዱስን ስታነብ በዚህ ፍሬም ውስጥ እያረካ አንብበው አለኝ። በየትኛው አልኩት። የመጀመሪያዎቹ 2 ምዕራፎች ዘፍጥረት 1 እና 2 ፐርፌክት የሆነ የእግዚአብሔር ፍጥረት ታያለህ አለኝ። እሺ ራእይ 21 እና 22 ላይ ሄዳው ፐርፌክት የሆነ የእግዚአብሔር ፍጥረት ተመልሶ ይመጣል። ኤደን እንደገና ስትደገም ማለት ነው። ራእይ 21 አዲስ ሰማይ አዲስ ምድር ስትወርዳየው ነው የሚለው ዮሐንስ። ይሄ ሁሉ መሃል ላይ የነበረው አውሬው ምኑ ፋይቱ በሰማይ ላይ የተደረገው ጦርነቱ ሁሉ አብቅቶ ማለት ነው። ታዲያ መሃል ላይ እንደ ሳንድዊች ያለው ምንድነው ትላለህ ስለው ሳንድዊቹ አለኝ። አዎ ሳንድዊች ታውቃላችሁ፣ ከላይ ዳቦ ከዚህ ዳቦ ከዛ እንቁላል ወይም ስጋ ወይም እንደሚደረገው ማለት ነው። እዛ ሰዓት ልታዩት ትችላላችሁ። እንጀራ ቦት አትበሉም እናንተ አውቃለሁ። ሳንድዊቹ አለ ፐርፌክት የሆነ እግዚአብሔር ፍጥረት አለ ዘፍጥረት 1 እና 2 ላይ። ራእይ 21 እና 22 ላይ እንደገና ተመልሶ ያው ፐርፌክት ዓለም እንደገና ይመጣል። መሃል ላይ ዘፍጥረት 3 ላይ አንድ ትልቅ ገደል ተፈጥሯል ይላል። ያ ክሬሽን ነው፣ ይሄ ኒው ክሬሽን ነው የመጨረሻው። በሁለቱ መካከል ዲክሬሽን የሚባል አለ ወይንም ፎል ውድቀት። ዘፍጥረት 3 ሰው ኃጢአት ሲሰራ ከእግዚአብሔር የተለየበት ነገር ማለት ነው። አሁን አንዳንድ ሰው ለኃጢአት ሁሉ እግዚአብሔርን ሊጠይቅ ይሞክራል። እግዚአብሔር ራሱ ነው የዚህ ተጠያቂ። ሮሜ 5 አንብቧ። በአንድ ሰው ምክንያት ኃጢአት ወደ ዓለም ኃጢአት ወደ ዓለም ያስገባው ሰው እንጂ እግዚአብሔር አይደለም። ስለዚህ ውድቀት መጣ። ውድቀት ሲመጣ ምን ሆነ? ምን አደረገ እግዚአብሔር? ወደ ወደቀ ወደ አዳም ወይ ወደ ሰው ልጅ መጀመሪያ አፕሮች ያደረገው መጀመሪያ የመጣው እግዚአብሔር እንጂ አዳም አይደለም። አዳምና ሔዋንም ራቁታቸው መሆናቸውን አውቀው ተሸሸጉ ነው እንጂ እስቲ በሆነ መንገድ አፕሮች እናድርገው እግዚአብሔርን ብለው ተማከሩ? በጭራሽ። አሁን ከክርስትና ውጭ ያሉ እምነቶች ትልቁ ልዩነታቸው ከክርስትና ጋር ምንድነው ካላችሁኝ፣ አምላካችንን በዚህና በዛና በዚህና በዚህ መንገድ አድርገን አፕሮች እናድርገው ነው ትምህርታቸውና ፕራክቲሳቸው ሁሉ። ክርስትና እዚህ ውስጥ የለበትም። እንዴትም አፕሮች አታረገውም እግዚአብሔር። ፐርፌክት የሆነ ዓለም እግዚአብሔር ፈጠረ፣ አስተዳድር ብሎ ሰውን ፈጠረ። ሰው ወደቀ። ወደ ወደቀው ሰው የመጣ እግዚአብሔር ነው። ይሄ ነው ጤነኛ የመጽሐፍ ቅዱስ ትምህርት። አዳም ወዴት ነህ ማለት የሎኬሽን ጥያቄ አይደለም። እግዚአብሔር ሁሉ ነው ያለ። ታዲያ የሎኬሽን ካልሆነ ምንድነው? ፈላጊ መሆኑን። ክብር ለጌታ ይሁን። ሪሌሽንሺፑን እንደገና ሜንቴን ለማድረግ ኪፕ አድርጎ ለመቀጠል ተነሳሽነቱን መጀመሪያ ራሱ የወሰደው ማን ነው? እግዚአብሔር ነው። ይሄም ብቻ አይደለም። ዘፍጥረት 3:15 አንኳር ፕሮሚስ መጽሐፍ ቅዱስ ላይ ለዘሩ ሁሉ ነው እግዚአብሔር ፕሮሚስ የገባው። በዚህ ዘር ውስጥ የሚመጣ መሲህ እንዳለ መጀመሪያ የጠቆመው እግዚአብሔር ነው እዛ ቦታ ላይ። ስለዚህ ከፎል በኋላ ምን አለ? የሪዴምሽን የመቤዠት የተወሰደን ነገር ዋጋ ከፍሎ መልሶ የራስ የማድረግ ስራ ዘፍጥረት 3:15 ላይ እግዚአብሔር ጀመረ። ስለዚህ ሲሰራ ቆይቶ ነው ኢየሱስ ክርስቶስ በአዲስ ኪዳን ሲመጣና መልሶ ሪስቶር የማድረግ የተወሰደውን መልሶ የእግዚአብሔር የማድረግ ስራ ጀመረ። መቼ ነው የሚጠናቀቀው? በራእይ ምዕራፍ 21 እና 22 ላይ ነው የሚጠናቀቀው። ስለዚህ ክሬሽን አለ፣ ዲክሬሽን አለ ውድቀቱ፣ ሪክሬሽን አለ፣ ከዛ ኒው ክሬሽን አለ። እንዴት እንደገላገለኝና እንዴት እንደጠቀመኝ አስተማሪ ልረሳው አልችልም። በቃ ስለዚህ ኤኒ ታይም እኔ አሁን መጽሐፍ ቅዱስን ሳነብ የትኛው ፓርት ላይ ነው የማነበው? ፐርፌክት የሆነ ዓለም ነበረ፣ ከዛ ውድቀት መጣ፣ ከዛ እግዚአብሔር በፕሮሰስ ውስጥ የመዋጀት ወይንም ይሄ ሪዴምቲቭ የሆነውን ስራውን ሲሰራ መጣ። በእንስሳቱ በኩል የኃጢአት ይቅርታ ለማግኘት ሲደረግ የነበረውን ነው እንግዲህ ኢየሱስ ጥላ የነበረውን አካል ሆኖ ራሱ መጥቶ ሪፕሌስ ያደረገው ወይም ሲተካው የምናየው። ይሄ መጠናቀቅ ያለው ወይ አለው? በደንብ አለው። እግረ መንገዴን አንድ ነገር ላንሳ። አሁን ኒው ክሬሽን የሚለው ኮንሴፕት ራሱ አሁን ትንሽ ግራ ያጋባል በእኛ ዘመን። ለምን ካላችሁኝ ኒው ክሬሽን አይደለንም ወይ አዲስ ፍጥረት አይደለንም ነን። ሁለተኛ ቆሮንቶስ ምዕራፍ 5:21 ማንም በክርስቶስ ቢሆን ምንድነው? አዲስ ፍጥረት ነው፣ አሮጌው አልፏል፣ ሁሉ ምን ሆኗል? ይሄ ኒው ክሬሽን ግን ጀመረ እንጂ ኮምፕሊትድ አልሆነም። ኮምፕሊትድ የሚሆነው መቼ ነው? ራእይ 1 እና 22 ላይ ባለው መሰረት ነው። ወይም ምን ማለት ነው? የሚበሰብሰው የማይበሰብሰውን የሚለብስበት ስቴት ውስጥ ስንገባ ነው ያ ግሎሪፊኬሽን ወይም የጎደለን የእግዚአብሔር ክብር ተመልሶ የሚሰጠን እንጂ ኒው ክሬሽን የሚለው ነገር ጀመረ እንጂ ኮምፕሊትድ አልሆነም።
ከዚህ የተነሳ አሁን አንዳንድ ብዥታዎች አሉ። እኔ አዲስ ፍጥረት ነኝ ስለዚህ አያመኝም ምናምን